የሰንበት ቀንና ሰንበት ትምህርት ቤት ትዝታ የሌለው ባይኖርም አንዳች ቤት በልጅነት ድሮ አሾረው ነበር የደብሩን ከበሮ እላለሁ በጊዜ በእድሜ እየደበዘዙ ዘምሬ ነበር ማለት የሚያበዙ ከነበር ፉከራ ጀርባ ተቀምጠን አታውቁም ከመባል ፍርሃት ሮጠን ሰንበት ትምህርት ቤት መልእክተ ዮሐንስ መልካ ኢየሱስ ዘልቄ ነበር የሚለው ሰው ቁጥር ያውም በተውሶ ሰንበት መማርና ሰንበት ማክበር ቀረ ነበርን ከልሶ ነበርን በንባብ ነበርን በውርድ ነበርን በዜማ ስናጠና ከርመን ይሄው ተላለፈን ለእግዚአብሔርም ለሰውም ነበርን የተረፈን ሙዳይ ምጽዋትን የሚያዝ ትትና አሁን ቀይረነው በሚይዙ ሰዎች ውስጣችን ሳይቀና ልክ እንደ ጅልነት ልክ እንደ ልጅነት ሰፍረነው ሲያበቃ እኛም እንዲህ ነበርን ማለት ሆነ በቃ ትትና ሰበርን ትትና ቀበርን ስናጠናው አለን መልክዓ ነበርን በቤተ መቅደስ ያሳደገኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ በዚያ ለማሰብ